የታገል ሰይፉ ስራዎች አቶ ውባሌ ዋዛ አይደሉም። ለምን በተሰጦ የጊዜ ገደብ ከመሐይምነት አልተላቀቁም ሲባሉ መልሳቸውን አዘጋጅተው ኖሯል። ከታገል ሰይፉ ዝንቡላና ካሮት የተቀነጨበ ትረካ እነሆ። ዳኛው አቶ ውባሌን ተወት አድርገው የተከሳሽ ጠበቃ ሲሉ ተጣሩ። አቤት ክቡር ፍርድ ቤት፣ ይህን በተመለከተ ለአቃቤ ሕግ ምስክር የምታቀርበው መስቀለኛ ጥያቄ ይኖር ይሆን? አለ ክቡር ፍርድ ቤት አለና የኔን ስም ጠራ። የአቶ ውባሌ ጠበቃ መስቀለኛ ያለውንና በበኩሌ ምንም አይነት መስቀል ያላየሁባቸውን ጥያቄዎች አቀረበልኝ። ከመጠየቁ በፊትም ልክ እንደ ቅድሙ ለምጠይቅ ጥያቄ የምትሰጠው መልስ አጭር ነው፣ በአንድ ቃል እውነት ወይም ውሸት ትላለህ አለኝ። እሺ፣ በምግብ ሰዓታቸው አብራቸው ሆነ ታውቃለህ? እውነት ውሸት? እውነት ነው። በዚያ የምግብ ሰዓታቸው ቻይኖችን ሲራገሙ ሰምተሃል ወይስ አልሰማህም? ከተራገሙ እውነት፣ ካልተራገሙ ውሸት በል ሲለኝ ቸኩዬ መስማማቴ እስኪ ቆጨኝ ድረስ ደነገጥኩ። መልስልኝ እንጂ አለኝ ጠበቃው። ታሪኩ ረጅም ነው፣ በአጭሩ እውነት ወይም ውሸት በል። እንደሱ ማለት እውነቱን ያዛባዋል። ትንሽ ላብራራው። እውነት ምንም ማብራሪያ አትፈልግም፣ አጭርና ግልጽ ናት ብለው ተቆጡ ዳኛው። በጣም ተጨነቅኩ። በእርግጥ በምግብ ገበታቸው ላይ ሆነው ቻይኖችን መራገማቸው እውነት ነው። እኚህ አንበሳውንና ባንዲራውን በተቆለለ ፍርፍር ሸፍነው የሚበሉት ቀጣፊ የተራገሙት ግን ትሪ አምራቾቹን ቻይኖች አይደለም፣ መንገድ ሰሪዎቹን እንጂ። ምክንያቱም እርሳቸው ረሃብ አይችሉም። በጣም ተሞርሙረው ከቢሮ ወደ ቤታቸው ሲሄዱ የቻይና መንገድ ሰሪዎች ክፉኛ ያበሳጯቸዋል። ጠዋት በሰላም ያለፉበትን መንገድ ቆፋፍረው ማለፊያ ሲያሳጧቸው ሾፌራቸው ደሳለኝ በየመንደሩ በየጉራንጉሩ እያጠማዘዘ ሲወስዳቸው ምሳ ሰዓታቸው አልፎ ከቤታቸው ይደርሳሉ። ያን ጊዜ ምሳቸውን የሚመገቡት እነኚህን የቻይና መንገድ ሰሪዎች የተራገሙ ነው። ይሁን እንጂ ይህን ሁሉ ዘርዝሬ ማስረዳት ተከልክያለሁ። ምን ይሻለኛል እያልኩ ሳውጠነጥን ጠያቄው ገብቶሃል አሉኝ ዳኛው። አዎን። እንግዲያው ጊዜያችንን ለምን ታባክናለህ? ባጭሩ እውነት ወይም ውሸት ብለህ ወደ ቦታ ተመለስ ብለው ጮኹብኝ። ባጭሩ እውነት ብዬ ወደ ቦታዬ ተመለስኩ። እውነት ስታጥር እንዲህ ቀጣፊ እንደምትሆን ከዚያን ቀን በፊት አላውቅም ነበር። ዳኛው አቃቤ ሕጉን ጠሩት። አቤት ክቡር ፍርድ ቤት፣ ይሄን የቁርሱን ጉዳይ የሚያስተባበል ምስክር አለህ? አለኝ ክቡር ፍርድ ቤት አለና ስሜን ጠራ። እንደገና ብድግ አልኩ። እኔ ስነሳ አቶ ውባሌ ከሁለተኛው እንቅልፋቸው ባነው ኖሮ ሲያዩኝ ከት ብለው ሳቁ። ጸጥታ አሉ ዳኛው። አቶ ውባሌ ግን ማኩተምተማቸውን አላቆሙም። ዝንቡላ እኮ ነው፣ ምንም አያውቅ። አሁን ይህን ያልበሰለ ሊጥ ተሰው ቆጥሮ እዚህ የተከበረ ፍርድ ቤት ማቅረብ ምን ይባላል? ስነ ሥርዓት አቶ ውባሌ ሲሉ ተቆጡ ዳኛው። እኔም የዳኛው ቁጣ የልብ ልብ ሰጥቶኝ ወደ ምስክሮች መቆሚያ ተጠጋው። ከዚያ በፊት ግን እንደነ ብሶት ከችሎቱ አስወጥተው ከአንዲት ጠባብ ክፍል ወስደውኛል። ሃይማኖቴን ተጠይቄ መጽሐፍ ቅዱስ ቀረበልኝ። እኔ ግን በወቅቱ የቀረበልኝን መጽሐፍ ቅዱስ ስመለከት ስበክ ሊሉኝ መስሎኝ በጣም ደንግጬ ነበር። እጄን መጽሐፍ ቅዱሱ ላይ ጭኜ የምናገረው ቃል እውነት መሆኑን በመሐላ እንዳረጋግጥ ጠየቁኝ። በጥቁሩ መጽሐፍ ላይ በሚያበራው ወርቃማ መስቀል ላይ እጄን ጭኜ መሐላዬን ፈጸምኩ። ዮናስ በኋላ እንደነገረኝ ቃለ መሐላው መፈጸም የነበረበት ቀደም ብሎ ነው። አቤታቸው ውለሃል አሉኝ ዳኛው። አሁን እንዳንተ ቤታቸው እያለሁ የሚለው የተከሳሽ ምስክር ሁልጊዜ ቁርሳቸውን ብቻ እንደሚበሉ አውቃለሁ ብሏል። በዚህ ትስማማለህ? እስማማለሁ። ማለቴ ያንን ቁርስ በቀን 3 ጥርግ አድርገው ከመብላታቸው በቀር የተናገረው እውነት ነው። ችሎቱ
እንዲህ እያለ የጥያቄ መዓት ሲያዘንብብኝ ዋለ። እኔ ወደ ቦታዬ ስመለስ ዳኛው ወደ ተከሳሽ ዘወር አሉና አቶ ባሌ። አቤት ክቡር ፍርድ ቤት። በተሰጠዎት 2 ዓመት ተምረው ማንበብ ባለመቻሎ ጥፋተኛ ኖት ወይስ አይደሉም? እኔ ሙሽዬ ልጅ ትምህርት ጠል ተብዬ መከሰስ አልነበረብኝም። ጥፋተኛ ኖት ወይስ አይደሉም? አይደለሁም። ባለመማሮ አይጸጸቱማ? በጭራሽ። ከኋላ የተቀመጡት ጋሽ ኩላምባው አለመጸጸታቸው ገርሟቸው አይ እግዚአብሔር ጸጸትን የፈጠረው ለእንደዚህ ያለ ቀን ነበር ሲሉ አኩተመተሙ። ለምንድን ነው የማይጸጸቱት ሲሉ ጠየቁ ዳኛው። አቶ ባሌ ተረጋግተው መልስ ሰጡ። አባቶች ሲተርቱ የትምህርት መጀመሪያው ጥሬ ካሮት ማቆም ነው ይላሉ። ከእነርሱ በፊት የነበሩት ቅድመ አያቶቻችንም አንድ ብሂል አላቸው። ጉድፈላ 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 ካሮት እየበላ ሲሄድ ወደ አስኳላ ይሆናል ዝንቡላ ይላሉ። ዝንቡላ የሚለውን ቃል ሲሰሙ ብዙ የመሥሪያ ቤታችን ሠራተኞች ወደ እኔ ዘወር አሉ። እኔ አቀረቀርኩ። እማማ ጌጤ ጮክ ብለው እኚህ ሰውዬ እዚህም አይተውኝም እንዴ ሲሉ ሰማኋቸው። ዮናስ ሊያረጋጋቸው ሞከረ። ቀስ በሉ እማማ ጌጤ፣ እዚህ ደግሞ ምን አሉት? አሰማቸውም እንዴ ካሮት ካሮት እያሉ ዳርዳሩን ሲዞሩኝ። የማማ ጌጤን ማኩተምተም ችላ ብዬ ችሎቱን መከታተሌን ቀጠልኩ። ዳኛው ቆጣ አሉና አቶ ባሌ የካሮቱን ተረተውትና ወደ ፍሬ ነጥቡ ይመለሱ። ፍሬ ነገሩ ያለው ካሮቱ ላይ ነው። እንዴት? እኔ በተወለድኩበት አካባቢ ያለው ባህል ከሌላው አካባቢ ይለያል። አንድ ልጅ ትምህርት ቤት የሚገባው ጥሬ ካሮት መብላቱን ሲያቆም ነው። እኔ ደግሞ ጥሎብኝ እስካሁን ጥሬ ካሮት ወዳለሁ ብለው ወደ እግራቸው ስር ጎንበስ አሉ። የእጅ ቦርሳቸውን ከፈቱ። ጥሬ ካሮት አውጥተው መቆርጠም ጀመሩ። ዳኛው ግር አላቸው። ዐይናቸውን ገርበብ አድርገው ካሮታቸውን ወደሚያጣጥሙት ሰውዬ በመገረም እየተመለከቱ ለመሆኑ ካሮትና ትምህርት ምን ያገናኛቸዋል? የእኛ ባህል ያገናኛቸዋል። ሰው ቁልቁል የሚያድገውን ካሮት መብላት ሳያቆም ተምሮ ሽቅብ ሊያድግ አይችልም ብሎ ያገናኛቸዋል። እንዲያው በሆነ ተአምር ልጁ ትምህርቱን አጠናቆ ከፍተኛ ደረጃ ላይ ቢደርስም ዞሮ እንደ በላው ካሮት ቁልቁል ማደጉ ስለማይቀር መጨረሻው አያምርም ተብሎ ይታመናል። ይህን እምነታችንን የትኛውም አይነት ሕግና ስልጣኔ ሊሽረው አይችልም። ሕገ መንግሥቱ ያጎናጸፈን ዲሞክራሲያዊ መብት ነው። ይህ የካሮቱ ትረካ በችሎቱ የተገኘነውን የመሥሪያ ቤታችንን ሠራተኞች ፈገግ ያሰኘ ሆነ። በመልክ አልለየኋቸውም እንጂ ድምፅ አውጥተው ለመሳቅ የሞከሩም ነበሩ። የአቶ ባሌ የካሮት ትንታኔ መጀመሪያ ግድም አቃቤ ሕጉን አስቆጥቶ ነበር። በንዴት እየተወራጨ ይሄ መንደሬነት ነው። ተከሳሽ የተመረጡት በዚህ ከተማ ሕዝብ መልካም ፈቃድ ሆኖ ሳለ ይህን የሰለጠነ ከተማ በሚመጥን ደረጃ ራሳቸውን ለማብቃት ዝግጁ ከመሆን ይልቅ ወደ ተወለዱበት የገጠር መንደር ኮብልለው እየሞገቱን ነው። በዚህ ዘመን የተፈጠሩ ብዙ ፖለቲከኞች በሀገር ስም ከተሾሙ በኋላ ችሎታቸውና የአመራር ብቃታቸው ጥያቄ ውስጥ ሲገባ ነገሩን በብሔራቸው ላይ የተቃጣ ጥቃት በማስመሰል አላስፈላጊ ግርግር ለመፍጠር ይሞክራሉ ብሎ ተከራከረ። የአቶ ባሌ ጠበቃም መልስ ሰጠ። አቶ ባሌ የዚህ ከተማ ሕዝብ ተወካይ ቢሆኑም ጥቃቱ የደረሰብኝ በብሔር ማንነቴ ነው ካሉ ይህንኑ ለፍርድ ቤቱ አስታውቀው መከላከል ይችላሉ አለ። አቶ ባሌም የካሮት ወሬያቸውን አልጨረሱ ኖሮ ካቆሙበት ቀጠሉ። ይሄ በቀላሉ የተገኘ መብት አይደለም። እዚህ ነፃነት ላይ ለመድረስ ከተሰዉ ጓዶቼ ጋር ብዙ መሥዋዕትነት ተከፍሏል። ሁሉም የትግላችን ውጤት ነው። በድሮ ጊዜ ደንቆሮ ካሮት በሊታ ላለመባል ስንል ሰው በተሰበሰበበት ቦታ ጥሬ ካሮት መብላት እንሳቀቅ ነበር። ለውጡ ከመጣ ወዲህ ግን ይኸው እንዲህ በአደባባይ እያሻመድነው ነው ብለው ጎንበስ አሉ። ከቦርሳቸው ሁለተኛውን ካሮት አውጥተው ያሻምዱት ጀመር። ካሮታቸውን እያጣጣሙ ሳለ ዳኛው ጠሯቸው። አቶ ባሌ። አቤት ክቡር ፍርድ ቤት።
ይህን ትምህርት ላለመጀመሮ እንደ ምክንያት ያቀረቡትን ካሮት የብሔሩ ባህል መሆኑን የክልሉ መንግሥት ሊያረጋግጥሎ ይችላል? በሚገባ ክልሉ ስለ ባህሉም ስለ እኔም ተጋድሎ ምስክር መሆን ይችላል። የምን ተጋድሎ? በወታደራዊ መንግሥት ዘመን ጫካ ገብቼ ወጣትነቴን የፈጀሁት ይህንኑ ካሮታዊ ነፃነት ለማስከበር ስፋለም እንደሆነ የክልሉ መንግሥትም ሕዝቡም ጠንቅቆ ያውቃል። ዳኛው ከ11 ቀን በኋላ ማስረጃቸውን ይዘው እንዲመጡ ቀነ ቀጠሮ ሰጡና ጠረጴዛቸውን በመዶሻቸው ደለቁት። እማማ ጌጤም በአንተው መጀን ጌታዬ ብለው ጎንበስ አሉ። አቶ ባሌም ካሮታቸውን እያጣጣሙ ከተከሳሽ ሳጥናቸው ውስጥ ወጡ። እኛም የመሥሪያ ቤታቸው ሠራተኞችም ከሚቆረጥሙት ካሮት ባይደርሰንም ካሮታቸው የፈጠረብን ቀላ ያለ ፈገግታ ከፊታችን ላይ እያበራ ተከተልናቸው። ከመካከላችን ይሄ ፈገግታ የራቃቸው ዮናስና አቶ ኩላምባው ብቻ ነበሩ። ወደ ዮናስ ጠጋ አልኩ። ቅድም ከእኛ ጋር ፈገግ ብሎ እንዳልነበር ድንገት ሐሳቡን ቀይሮ ለምን እንደተረበሸ ጠየቅኩት። ልብ ሳንለው የከረምነው የካሮቱ ነገር ቀላል አለመሆኑን መገንዘብ እንደጀመረ ነገረኝ። ያለው በቅጡ ባይገባኝም ቅድም በንቀት ይመለከታቸው የነበረውን አቃቤ ሕግ ናቴ ሳይ እኔም መጠራጠር ጀመርኩ። አቃቤ ሕጉም እንደ ዮናስ የተረበሸ ይመስላል። ወረቀቶቹን ሰባስቦ ከችሎቱ ሲወጣ ከወደ ጀርባው ጠጋ ብዬ ተከተልኩት። ያኩተመትማል። ይሄ ካሮት መቼ በቅሎ መቼ እንደደረሰ ሊገባኝ አልቻለም ይላል። በአሁኑ ወቅት ይህን የታገል ሰይፉን መጽሐፍ ዝንቡላና ካሮት በአማዞን ላይ ያገኙታል። በሚቀጥለው ፕሮግራማችን ከዝንቡላና ካሮት ሌላ ክፍል ቀንጭበን እናቀርብላችኋለን። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የታገል ሰይፉ ስራዎች በታገል ሰይፉ ኦፊሻል ዩቲዩብ